我们来看女子这边，到了35公里，4人错母是追上了女子第一集团啊。በዚህ ሳምንት በተደረጉ የማራቶን ውድድሮች መካከል በርካታ ኢትዮጵያውያንን በድል ያንበሸበሸው የላንዙ ማራቶን በቻይና ሀገር ተካሂዷል። ኢትዮጵያውያን አትሌቶችም በበላይነት አጠናቀዋል። በወንዶቹ ከአንደኛ እስከ ሶስተኛ ድረስ ማንንም ጣልቃ ሳያስገቡ ኢትዮጵያውያን አትሌቶች በበላይነት ያጠናቀቁበት ውድድር ሆኗል። በሴቶቹም ቢሆን ኢትዮጵያውያን አትሌቶች የዋዛ አይደሉም። ድንቅ አትሌቶቻችን የወርቅና የነሐስ ሜዳሊያን ማምጣት የቻሉበት ውድድር ሆኖ ተጠናቋል። ሄቨን ኃይሉ በቅርቡ እየተደረጉ በሚገኙ የማራቶን ውድድሮች ላይ ለኢትዮጵያ ትልቅ ተስፋ እየሆነች እንዳለች የተመለከትንበትን ሌላኛውን የወርቅ ሜዳሊያ ትላንትና በቻይና ላንዙ በተደረገው ውድድር ላይ ማምጣት ችላለች። ኢትዮጵያውያን አትሌቶች በመጨረሻዎቹ ዙሮች ላይ በተለይ ያስመለከቱን ድንቅ አጨራረስን በዚህ ቪዲዮአችን ወደ እናንተ የምናደርሰው ይሆናል። ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። ኢትዮጵያውያን አትሌቶች በጎዳና ላይና በትራክ ላይ ውድድሮች የሚያመጧቸውን ድንቅ ድሎችንና ለሀገራችንን የሚያስገኟቸውን የወርቅ ሜዳሊያዎችን እየተከታተልን ወደ እናንተ የምናቀርብበት የአትሌቲክስ ቻናላችን ነው። ይህንን ቻናል ያልተቀላቀላችሁ ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንድትጀምሩት፣ ከዛ ውጪ ለኢትዮጵያውያን አትሌቶች ያላችሁን ድጋፍም በኮሜንት ቦክስ ላይ እየገለጻችሁ እንድትጀምሩት በአክብሮት ጋብዛችኋለሁ። የላንዙ ማራቶንን ሄቨን ኃይሉ በሴቶች ገርባ ዲዳ ደግሞ በወንዶች ያሸነፈበትን ውድድር ከውድድሩ ጋር የተያዙ አንዳንድ ጉዳዮችንና በአጠቃላይ ደግሞ የመጨረሻው ዙር ትንቅንቅ የነበረባቸውን ቪዲዮዎችንም ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ።梅迪娜呢，这个时候跟不住了，有点掉队。一旦被甩开了30米，再追就比较难了，因为像什么呢？特别像是去年我解说的一场西藏的赛事。去年7月，我解说了一场西藏的林芝马拉松，也是差不多20度、17、8度的天气，也是在一个小雨之后的出晴阴天。ሰሞኑን በተካሄደው የመላው አፍሪካ ውድድር ላይ ኢትዮጵያውያን አትሌቶች ድንቅ ድሎችን ካስመዘገቡ በኋላ በጎዳና ላይ ውድድሮች ደግሞ ሌሎች ኢትዮጵያውያን አትሌቶች ያንን የደስታ ሳምንት ያስቀጠሉበት ውድድሮችን ያደረጉት። ትላንትና በርከት ያሉ የማራቶን ውድድሮች ተደርገዋል። ከነዚህ መካከል ከላንዙ ማራቶን ውጪ የኦታዋ ካናዳ ማራቶንም ትላንትና ተደርጓል። ኢትዮጵያውያን አትሌቶችም በዚህ ውድድር ላይ ድል ቀንቷቸዋል። ከኦታዋ ማራቶን ጋር አያይዘን ደግሞ ሰሞኑን ሌሎች ቪዲዮዎችን ይዘን የምንመጣ ይሆናል። ከዛ ውጪ በኬፕ ታውንም የተደረገ ውድድር ላይ ኢትዮጵያውያኖች በበላይነት አጠናቀውበታል። ለዛሬ ግን በቻይና ሀገር የተደረገውን የላንዙ ማራቶንን ወደ እናንተ ልናስመለክታችሁ ወደናል። በዚህ የላንዙ ማራቶን በርካታ አትሌቶች ተሳታፊዎችን የሚያደርጉበት እንዲሁም ደግሞ የአይደብሌፍም ወይም የዓለም አቀፉ የአትሌቲክስ አስተዳዳሪ አካልም የጎልድ ሌብል የሰጠው ውድድር እንደሆነ ይፋ ተደርጓል። በቻይና አትሌቲክስ ማህበርና በጋንሱ ክፍለ ሀገር ስፖርት ቢሮ በሚዘጋጀው ይህ ዓመታዊ የአትሌቲክስ ወይም የማራቶን ውድድር ኢትዮጵያውያን አትሌቶች በበላይነት በማጠናቀቅም የሚታወቁበት ውድድር ነው። ትላንትና ማልዳ ላይ በተደረገው ይሄ የጎልድ ሌብል ባለው ውድድር ላይ ኢትዮጵያውያን በወንዶችም በሴቶችም በበላይነት ያጠናቀቁበትና ውድድሩን በበላይነት የቋጩበት ውድድር እንደነበር ነው የተመለከትነው። በጣም በርከት ያሉ ተሳታፊዎች በነበሩት የላንዙ የዘንድሮ ማራቶን በወንዶቹ ኢትዮጵያዊው አትሌት ገርባ ዲባባ አንደኛ ደረጃን ይዞ ማጠናቀቅ ችሏል። የፈጀበት ሰዓትም 2 ሰዓት ከ11 ደቂቃ ከ52 ሰከንድ የገባበት ሰዓት ሆኖ ተጠናቋል። ከዛ ውጪ ሁለተኛ ደረጃን ይዞ ያጠናቀቀው ሌላኛው ኢትዮጵያዊ ተወዳዳሪ ተክሉ አሰፋ እንደሆነ ነው የተመለከትነው። ውድድሩን በሁለተኛነት ሲያጠናቅቅም 2 ሰዓት ከ12 ደቂቃ ከ51 ደግሞ የገባበት ሰዓት ነው ኢትዮጵያዊው ተክሉ አሰፋ። ሶስተኛ ደረጃን ይዞ ያጠናቀቀው ኢትዮጵያዊው አትሌት መኳንንት አየነው ገብረ ነው። ይህ ተወዳዳሪያችንም 2 ሰዓት ከ12 ደቂቃ ከ54 ሰከንድ በመግባትም ኢትዮጵያውያን አረንጓዴው ጎርፍን በቻይና ላንዙ እንዲያስመለክቱን ያደርገዋል። በአጠቃላይ ከአንደኛ እስከ ሶስተኛም በመያዝም ማጠናቀቅ ችለዋል። በሴቶቹም ቢሆን ኢትዮጵያውያን አትሌቶች ሁለተኛ ደረጃነቱን ለቻይናዋ አትሌት አሳልፈው ቢሰጡም አንደኛና ሶስተኛ ደረጃን ከመቆጣጠር ግን ማንም ያገዳቸው የለም። ኢትዮጵያዊቱ አትሌት ሄቨን ኃይሉ በቅርቡ በተደረገ አንድ ውድድር ላይም እንዲሁም የወርቅ ሜዳሊያ ማምጣቷን እናስታውሳለን። ትላንትና በተደረገው የላንዙ ማራቶን ላይም ኢትዮጵያዊቱ አትሌት 2 ሰዓት ከ29 ደቂቃ ከ54 ሰከንድ በመግባትም ለኢትዮጵያ የወርቅ ሜዳሊያን ማስገኘት ችላለች።
ቻይናዊቱ አትሌት ዜሪንግ ጾሞ ደግሞ ሁለተኛ ደረጃን ይዛን ያጠናቀቀችው 2 ሰዓት ከ29 ከ59 የገባችበት ሰዓት ነው። ሄቨን ኃይሉና ዜሪንግ በጣም በትንቅንቅ ነው ውድድሩን ያጠናቀቁት። ሶስተኛ ደረጃን ይዛ ያጠናቀቀችው መዲና ዴሜ ናት። ሶስተኛ ደረጃን ይዛ ስታጠናቀቅ የገባችበት ሰዓት ደግሞ 2 ሰዓት ከ30 ደቂቃ ከ26 ሰከንድ ነው። ውድ ቤተሰቦቻችን ትላንትና በላንዙ ማራቶን የተደረገውን ቪዲዮ ደግሞ አሁን በፕሮግራማችን እንድትከታተሉት በአክብሮት ጋብዛለሁ። እኔ እዚህ ጋር ነው ፕሮግራሙን የማበቃው። እናንተ ግን ለኢትዮጵያውያን አትሌቶች ያላችሁን የደስታ መልእክት ኮሜንት ቦክስ ላይ እያጋራችሁ ቪዲዮአችንንም ላይክ እያደረጋችሁ ስለቆያችሁ ከልብ አድርጌ አመሰግናለሁ። የትላንትናውን የወንዶቹንም የሴቶቹንም ማራቶን የመጨረሻዎቹ ሽርፍራፊ ሰከንዶችን ትንቅንቅ በቪዲዮ መልክ እንድትከታተሉ በአክብሮት ጋብዛችኋለሁ። እኔ እዚህ ጋር አበቃለሁ። በቀጣይ ፕሮግራሞቻችን ሌሎች ኢትዮጵያውያን አትሌቶች ድል ያደረጉባቸውን ውድድሮች እየተከታተለን ወደ እናንተ የምናደርስ ይሆናል። ከእናንተ ግን ድጋፍ እንፈልጋለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እንድታደርጉ ጋብዛችኋለሁ። ከመሸጋገሪያ በኋላ በቀጥታ ትላንትን የተደረገውን ቪዲዮ እንድትከታተሉ ጋበዝኳችሁ።